ድናችኋል አልዳናችሁም? አቤት ከምን አይባልም። ዝም ብሎ ድኛለሁ አለ። ዝም ብሎ ድኛለሁ አይባልም። ድናችኋል አልዳናችሁም? እሺ እዚህ አዳራሽ ውስጥ በመቀመጣችሁ ውጭ ካለው ብርድ ድናችኋል አልዳናችሁም? አቤት። ስለዚህ አሁን ሆስፒታል ሄደ ለምሳሌ ህሙማን በተኙበት ድናችኋል ብትሏቸው ምንድነው የሚሉት? ብድንማ ሆስፒታል ምን አስቀመጠ እያላገጥክብኝ ነው እንደኔ የሚሉት። ስለዚህ ድናሃል ሲባል አንዳንድ ሰዎች ድነሻል ድናሃል ብለው ቀልብ ይገፋሉ በየካፌው። ከምን ይባላል? መጽሐፍ ቅዱስ መዳንን በሶስት መንገድ ነው የሚያየው። በስንት መንገድ? በሶስት። የመጀመሪያው መዳን ክርስቶስ በመስቀል ላይ ያዳነን መዳን ነው። በዚህ ድነናል አልዳንም? ድናችኋል? አዎ። ይሄን ከሆነ እየጠየቁን ያሉት ድነናል። ከምንድን ነው ያዳነን ክርስቶስ? በሰው ልጅ ላይ ከተፈረደው ፍርድ በርደተ መቃብር ላይ ርደተ ሲኦል መርገም ከዛ ሁሉ ክርስቶስ በመስቀሉ ምን ብሎናል? አድኖናል። ይህንን እናምናለን። ይህን ከሆነ የጠየቁን ድነናል ሁላችን። እኛም ብቻ አይደለም ያዳነው ዓለምን ሁሉ ነው። ለዚህ ነው መድኃኔ ዓለም ወይም የዓለም መድኃኒት ነው የምንለው። በዚህ መዳን ያልዳነ የለም። የዓለም ሁሉ በሽታ ስለነበር ዓለምን ሁሉ የሚያድን መድኃኒት ነው። ይህ መድኃኒት በትክክል ደግሞ የሚገባን የክርስቶስ መድኃኒትነት በዚህ አይደለም በሰማይ ነው። የዘላለም ሞትን ነው ያዳነን። እቺ የሥጋ ሞትም አትቀርልንም ወደድንም ጠላን። ስለዚህ ከዛኛው ሞት ክርስቶስ በመስቀሉ አድኖናል። ካለፈው መርገም ፍዳ ምን ብሎናል? አድኖናል። ይሄ መጀመሪያው። ሁለተኛው መጽሐፍ ቅዱስ ላይ ዳነ ዳነች የሚል ጥቅስ ካገኛችሁ ከበሽታ ከደዌ ከችግር ነው። በዚህ መዳን ድናችኋል አልዳናችሁ? ሁሉም ሰው አንድ አይነት መልስ ሊኖረው አይችልም። ድኛለሁ የሚል አለ፣ መቼ አመመኝና ደህና ነኝ ጤነኛ ነኝ የሚል አለ። ሶስተኛው ደግሞ እድናለሁ ብዬ ተስፋ አደርጋለሁ። እንደየሰው ይለያያል መልሱ። መጽሐፍ ቅዱስ ላይ የዳኑ ሰዎች አሉ። አንቺ ሴት እምነትሽ አድኖሻል ማለት ስፔሲፊካሊ ደም ይፈስሽ ነበር እድናለሁ ጨርቁን ብነካ ያልሽው እምነትሽ ከሚፈስሽ ደም ምን ብሎሻል? ትጸድቂያለሽ አይደለም ያለው። እምነትሽ ከታመምሽው በሽታ ምን ብሎሻል? አድኖሻል። ከበሽታ ያድናል እግዚአብሔር። አያድንም? ያድናል። መዳን ከተባለ ሁለተኛ ነው። በሽታ እመን ትድናለ። በሽተኛ ይመጣል ካመንክ ትድናለ ማለት ከበሽታ ትድናለ ማለት ነው። በጠበል ያድናል። ያለ ጠበልም ያድናል እግዚአብሔር። አይችልም? ይችላል። በጠበል በመድኃኒት በሕክምና ሲያድናል ያድንም። በሕክምና ብንድን የሚያድነን ማን ነው? እግዚአብሔር። ምክንያቱም ሐኪም ቤት ስትሄድ የሚያክማ ሐኪም ዓርብ ዕለት ከአፈር የተሰራ ሰው ነው። የሚሰጥ ኪኒን ደግሞ ከቅጠል የተሰራ እጽ ነው። ሁለቱንም የፈጠራቸው ማን ነው? ስለዚህ ያዳነህ ማን ነው? እግዚአብሔር ነው። መድኃኒት እንደውም አንድ ሊቅ ምን ብለዋል? መድኃኒት አትበሉት ማዳኛ በሉት አሉ። ምን በሉት? ምክንያቱም እግዚአብሔር ከፈለገ በዛ ኪኒን ያድንበታል፣ በዛው ኪኒንም ይገልበታል። አንዱ ውጦ በዳነበት ሌላኛው አይድንበትም። ለምን? ማዳን የባህሪው ስላልሆነ። ከፈለገ እግዚአብሔር ያድንበታል፣ ካልፈለገ አያድንበትም። መድኃኒት ሳይሆን ምንድነው የሚባለው? ማዳኛ መንገድ ነው ለእግዚአብሔር። በሕክምና ልድን ትችላለህ፣ ያለ ሕክምና ልድን ትችላለህ። በጠበል ልድን ትችላለህ። አንድ ሰው በጠበል ብቻ ነው የሚዳነው ካለ እምነቱ ሙሉ አይደለም። እግዚአብሔር በጠበል ማዳን ይችላል። ያለ ጠበልስ ይችላል አይችልም? 38 ዓመት በአልጋ ቁራኛ በደዌ ዳኛ ተይዞ ተኝቶ የነበረ ሰው ነበር አይደል? ይህንን ሰው ክርስቶስ እዛ ሊጠመቅ ወረፋ ሲጠብቅ መጣና ልትድን ትወዳለህ አለው። አዎ ጌታ ሆይ ግን ወደ ጠበሉ የሚጨምረኝ የለም አለ። ተነሳና አልጋህን ተሸክመ 38 ዓመት የተኛውን ሰው አዳነው አላዳነው? ጠበል ቦታ አገኘው። አጠመቀው አላጠመቀው? በጠበል ነው ያለ ጠበል ነው ያዳነው? ክርስቶስ ያለ ጠበል አዳነው። ለምን? ለዚህ ሰውዬ ከዚህ ጠበል ውጪ ሌላ ማዳኛ እግዚአብሔር መንገድ ያለ አይመስለውም። ተስፋ የሚያረጋት አይናኗን የሚያያት ጠበሏን። ስለዚህ እሷን ትቶ ያለ ጠበል አዳነው። በዛ ላይ ጠበሉስ ነክሮ ቢያድነው ኖሮ እንዴ መዳን ይነሰኝ እንዴ እኔ እኮ ወረፋ የጠበቅኩት ስንት ዓመት ነው ይላል። 38 ዓመት ይገባኛል ይላል። ስለዚህ አይኗን እያየ ጠበሏን አንተ እሷን ለምትለው አይደል ያለ እሷ ማዳን እችላለሁ ብሎ አዳነ። ይህን ስል ደግሞ መጠመቅ የማይወድ ሰው ደስ ይለዋል እኮ። እውነት እኮ ነው ይላል። ከዚህ ጉባኤ ይሄን ይዞ የሚሄድ ሰው አለ። እውነቱን የዛሬ አስተማሪ ያለ ጠበል እኮ ያድናል።
የዚህ ታሪክ ተቃራኒ አለ ደግሞ 2 ምዕራፍ ሂድና ዘለ ስታነበው እውር ሆኖ የተወለደውን ሰው አገኘው። እሱን ደግሞ ሂድና በሰሊሆም መጠመቂያ ምን በል ተጠመቅ፣ ገደል ግባ ብሎ ይላካሉ። አያይም እኮ ይሄ ሰው። ጠበል ባያስፈልግ ኖሮ ክርስቶስ ያለ ጠበል ማዳን እየቻለ ግን ሂድ አለው። አረ ክርስቶስ ራሱ ጠበል ተጠመቁ ይላል። ለካ ወንጌል ለሚለው እኛ ምን እናድርግ? ተጠመቁ ይላል ክርስቶስ። ማዳን እየቻለ ግን ጠበል ተጠመቅ አለው። እያየ መጣ ይላል። በጠበልም ያለ ጠበልም ማዳን ይችላል አይችልም? ይችላል። በጥቂትም በብዙም ጠበልም ለምሳሌ አንዳንድ ሰው አሁን ቁጭ ብሎ ጠበል ቦታ በጀሪካን ቀርቶ ፀሐይ የሞቀ እየጠጣ እስከ 5 ሰዓት ድረስ ማለት ነው በደንብ እየጠጣ ንቅል አድርጎ ያወጣልኝ የሚል ሰው አለ። አንዳንድ ሰው ደግሞ ትንሽም ከጠጣው እድናለሁ የሚል ሰው አለ። በሁለቱም ሊያድነን ይችላል አይችልም? በጥቂት ወይም በብዙ ማዳን ለእግዚአብሔር አይቸግረውም ይላል። ሶስተኛው ዳነ የሚባለው ሰው ወደ መንግስተ ሰማያት መግባት ነው። በዚህስ መዳን ድናችኋል አልዳናችሁ? እውነትም እንቅልፍ ወስዷችኋል? መንግስተ ሰማያት ገብታችኋል እንዴ? ከገባችሁ ልውረድ በቃ ምን እንሰራለን? ጨርሳችኋል። መንግስተ ሰማያት ቤተክርስቲያን እኮ መንግስተ ሰማያት አይደለች። የመንግስተ ሰማያት ምንድነች? አምሳሊተ ኢየሩሳሌም ነው ያላችሁት እንጂ ኢየሩሳሌም ሰማያዊት አይደለችም። ስለዚህ እንገባለን ብለን ተስፋ እናደርጋለን። ገና ሁላችን እዚህ እንደሰበሰበን እዛም ይሰብስበን።